እናታችን ቅድስት አርሴማ ለምንድነው ድርጣድስን ያንን ሁሉ ዋጋ እያስከፈለ እያሰቃያት ዝም ያለችው? ለምን ይመስላችኋል? ስለ ሃይማኖት ያላት ጽናትና ስለ ሃይማኖት ያላት ብርታት እኮ ብቻ አይደለም፣ ድንግልናዋን እንዳታጣ ነው። ስጋዊ የሆነውን ድንግልናዋን እንዳታጣ ነው ያንን ሁሉ ዋጋ የከፈለችው። ከደም ግባቷ ማማር እኮ የተነሳ ድርጣድስ የሚገርማችሁ አስገድሏት ስጋዋን ተራራ ላይ ከሌሎች ከቅድስት አጋታና ሌሎችም አብረዋት ከነበሩት መነኮሳት ጋር አንገታቸውን አስቆርጦ ተራራ ላይ ጥሏቸው ስለ ውበቷ ይመሰጥ ነበር። ቁጭ ብሎ ያዝን ነበር። ያቺን የመሰለች ውብ እያለ ውበቷ አጓግቶት ሊያገባት ጥያቄ አቅርቦላት እያቀረበላት ያለውን ደግሞ እንደው አሕዛብ መሆኑን እንኳን ተውትና ንጉሥ እኮ ነው። እሱ ሊያቀርብላት ከሚችለው አብራው ከምትቀመጥበት ከንግስና ወንበር ይልቅ ቅድስት አርሴማ ያሳሰባት ድንግልናዋ። አሁን ተውትና የመንግስቱ ኩሌታ ሰው ተሰጥቶት ይቀርና በተራ ነገር አይደለም ድንግልናችንን የትም የምንጥለው። ድንግልና ይሄን ያክል ዋጋ ያስከፍላል ማለት ነው። ይሄንን ያክል አንገት እስከ ማሰየፍ ድረስ ያስደርሳል። ታዲያ ቅድስት አርሴማ ከወረዱላት የክብር አክሊሎች መካከል እኮ አንዱ ለድንግልናዋ። ስለዚህ እነዚህ ሰዎች ታዲያ ቤተክርስቲያን ውስጥ ድንግልናቸውን ጠብቀው በመገኘታቸው ምክንያት እንዴት ዘውድ አይደረግላቸው? በደንብ ነው የሚደረግላቸው እንጂ በደንብ ነው የሚደረግላቸው። በእግዚአብሔር ፊትም ታምነዋል፣ በሰው ፊትም ክብራቸውን ጠብቀው ታይተዋል። ይሄ የሚገባው ሰው የሚደረግለት ክብር ነው። ቅድስት አርሴማ ባለትዳሮች የሚጠሩበትን መጠሪያ ነው የምትጠራበት። ቅድስት አርሴማ ስትጠራ የክርስቶስ ሙሽራ ነው የምትባል። የማን ሙሽራ በሉ እንጂ የሷ ስም እኮ ነው እናንተ አይደለም በሉት እንጂ የክርስቶስ ሙሽራ ናት ቅድስት አርሴማ። ራሷን ያጨችው ያዘጋጀችው ለመኖርም እስከ ዘላለም ድረስ ታምናለት ቃል የገባችለት ለአምላኳ ነው። ባለትዳሮችስ ለዘላለም ታምነው ለመኖር ቃል የሚገቡት ከማን ፊት ነው? ከእግዚአብሔር ፊት። እግዚአብሔርንም ነው ቃል የሚገቡለት። ለሚስቴ ባልም ለባል ለሚስቴ ሚስትም ለባሌ ቃል እገባለሁ ብቻ የለም፣ ከእግዚአብሔር ፊት ሁለቱም ደግሞ ቃል እኮ ይገባሉ። አልተዋትም የሚሉት ማንን ምስክር አድርገው? እግዚአብሔርን ምስክር አይተው ነው። ለነሱም ቃል ይገባሉ፣ ለሱም ቃል ይገቡለታል። እነዚህ የክርስቶስ ሙሽራ የተባሉት በድንግልና ሕይወት የሚኖሩት ልክ እንደነ ቅድስት አርሴማ ያሉት ብዙ መስቀል ተሸክመዋል። እውነቴን ነው የምላችሁ። አባቶቻችን ሲናገሩ የቅድስት አርሴማ ዓመታዊ ክብረ በዓሎች በዓመት 4 ናቸው አይደለም? ሁለቱም ደግሞ መስከረምና ታኅሳስ ላይ ነው ያሉት። መስከረም ላይ 2 በዓል አላት፣ ታኅሳስም ላይ 2 በዓል አላት። ታኅሳስ ላይ ያለው የመጨረሻው በዓል ግን አብሯት ይኖር የነበረው በኋላም ላይ ደግሞ የገደላትን ንጉሥ አጥምቆ ክርስትና እንዲቀበል ያደረገው የቅዱስ ጎርጎርዮስ ዘአርማንያ። በረከቱ ለሁላችን ትድረስ። ይህንን ማወቅ ስላለብን መነኮሳት የሚቀበሉት መስቀል ባለትዳሮችም ጋር ያለ ስለሆነ ነው። ቅድስት አርሴማ ለክርስቶስ ሙሽራ ነኝ ብላ ስትሄድ የተቀበለችው መስቀል ምንድን ነበር? ድርጣድስን የሚያክል ንጉሥ ሀብቴን ልስጥሽ ሲላት አልፈልግም ብለው ነበር። ባለትዳሮች ስለተለያየ ምክንያት ትዳራቸውን ሊያሳጣ የሚችል ምክንያት ይመጣል። ገንዘብ፣ ልጅ ማጣት፣ የተሻለ ነገር አገኝ ነበረ ምን ከሱ ጋር አጣበቀኝ ማለት፣ ምን ከሷ ጋር አያያዘኝ ማለት፣ ይሄ ፈተና እኮ ነው፣ መስቀል እኮ ነው። ታመኑ ግን የሰጠኝን እግዚአብሔር ያበረክተዋል ብለው እሷም በፍጹም አይሆንም ካንተ መንግስት ይልቅ የማያልፈው የክርስቶስ መንግስት ይሻላል አለች። ቅድስት አርሴማም ይገፏት የነበሩትን እንደ ድርጣድስ አይነቱን ነገስታት አልቀሰፈችም፣ ይቀሰፍም ብላ አልተናገረችም። በሱ ፊት እንደ ጽኑ አርበኛ ሆናን የታየችው ሴት ሆና ጥብዓቷ ራሱ ድፍረቷ ምንም አላስፈራትም ነበር። ያንን እግዚአብሔር ዋጋ ሲሰጣት በሷ ምክንያት የተረፈው ጎርጎርዮስ ራሱ አጥምቆት ዘአርማንያ አሁን ድርጣድስ ቅዱስ ከነቅድስት አጋታ ከነቅድስት አርሴማ ጋር አብሮ ከነቅዱስ ጎርጎርዮስ ጋር ሆኖ የአርመን ቤተክርስቲያን ጠባቂ ቅዱሳን ከሚባሉት አንዱ የገደላት ድርጣድስ የተሸከመችው መስቀል ይሄ ነበር። አያችሁት? ምንኩስና ራሱን ችሎ መስቀል አለ።